ሰላም እንደናችሁ ዜና በሻ ቤተሰቦች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ቪዲዮ ሪከርድ ላደርግላችሁ ሴታፔን ከጨረስኩ በኋላ መብራት ጠፍቶብኛል ማለት ነው። እንግዲህ በዚህ መልኩ ይሆናል አሁን የምንቀጥለው፣ ምክንያቱም በሰዓቱ ቪዲዮ ለእናንተ መለቀቅ ስላለበት በዚህ መልኩ ቪዲዮን እንሰራዋለን ማለት ነው። እንዲሁም ደግሞ ስክሪን ሪከርድ ስለሆነ አብዛኛው ቦታ አያስቸግራችሁም ማለት ነው። አስቀድሜ ይቅርታ ለመጠየቅ ያክል ነው። ዛሬ እንግዲህ የምናየው ምንድነው የሚሆነው ቴሌግራም ቻናል እንዲሁም ደግሞ ግሩፕ እንዴት መክፈት እንደምንችል እንዲሁም ደግሞ ልዩነታቸውና ምን ያመሳስላቸዋል፣ የትኛውን ነው መክፈት ያለብን እንዲሁም ደግሞ የትኛውን ነው ብንከፍት አሪፍ ክፍያ የሚኖረው ምናምን የሚሉትን የመሳሰሉትን ነገሮች አንድ ላይ አጠቃላይ የማሳያችሁ ይሆናል። እስከ መጨረሻው ድረስ መከታተል እንዳትረሱ። ይሄን ቪዲዮ ላይክ እንዲሁም ደግሞ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ ስለምታዩኝ አመሰግናለሁ። መልካም ጊዜ። ወደ ቪዲዮ ከማለፋችን በፊት የግሩፕ እና የቻናል ልዩነት እንዲሁም ደግሞ ጥቅማቸው ምን ምንድነው ወደሚለው እናልፋለን ማለት ነው። የሁለቱን ጥቅም በደንብ አድርጌ እዚህ ጋር አስረዳችኋለሁ። ከዛ በኋላ አከፋፈቱን አሳያችኋለሁ፣ የግሩፕም እንዲሁም ደግሞ የቻናልም ማለት ነው። እንግዲህ የግሩፕ ጥቅሙ ምንድነው ወደሚለው ስናልፍ በመጀመሪያ ግሩፕ ጀስት እንደ አገላለጹም የሆኑ ግሩፖች ተሰብስበው አንድ ላይ ሚቲንግ የሚያደርጉበት የሚመካከሩበት ወይንም ደግሞ የተለያየ ሙዚቃዎችን ሊሆን ይችላል፣ ፎቶዎችን ሊሆን ይችላል፣ ጽሁፎችን አብረው ለመጋራት የሚጠቀሙበት ነው። ሁለትና ከሁለት በላይ የሆኑ ሰዎች ማለት ነው። ለሁለትም ግሩፕ መክፈት ይቻላል፣ ለስድስትም ከዛም በላይ መክፈት ይቻላል። እዛ ግሩፕ ውስጥ የፈለጋችሁትን ሰው እየጨመራችሁ እነዛ ሰዎች ብቻ ሆናችሁ እንድትመካከሩ ይጠቅማችኋል ማለት ነው። ግሩፕ አድርጋችሁ መክፈታችሁ የሚጠቅማችሁ ለዚህ ነው። እናንተ ውስጥ ያላችሁ ሰዎች ብቻ ናችሁ መመልከት የምትችሉት። የሚተላለፈውን ነገር ሊሆን ይችላል፣ የተለያዩ ነገሮችን ግሩፖች ሲሆኑ መመልከት የምትችሉት እናንተ ብቻ ናችሁ። ለዛ የተለያዩ ስብሰባዎች እንዲሁም ደግሞ ጀስት የሙዚቃ ኮርዶችን ሊሆን ይችላል፣ ሙዚቃዎችን፣ በሌላም ስራ በኩል ያላችሁ ደግሞ ወረቀቶችን፣ ቪዲዮዎችን፣ የተለያዩ ነገሮችን ለመቀባበል ግሩፕ ያገለግላል ማለት ነው። ወደ ቻናል ስናልፍ ደግሞ ቻናል ለምንድነው የሚጠቅመን? የተለያዩ ፐብሊክ የሆኑ ነገሮችን ፖስት እያደረግን ኢቭን ሰው የቻናላችንን ስም ጽፎ እንኳን አግኝቶን ጆይን ብሎ እኛ ጋር ተቀላቅሎ ማንኛውም አይነት ሰው ለመግባት እንዲሁም ደግሞ የተለያዩ አይነት አሁን ላይ ክፍያም ስላላቸው የማስታወቂያ ክፍያም ስላላቸው አሁን ላይ እነሱን ቻናሎችን መክፈት በአሁን ሰዓት ጠቃሚ ነው ማለት ነው። ቻናሎችን ከፍታችሁ 1000 2000 አካባቢ ሜምበር ሲኖራችሁ ወይንም ሰብስክራይበር ሲኖራችሁ ክፍያ ይጀምርላችኋል ማለት ነው በማስታወቂያ። እንዲሁም እንደነገርኳችሁ ቅድም የፈለጋችሁትን ፐብሊክ ነገር እዛ ላይ ማስተላለፍ ትችላላችሁ። እንደ ግሩፕ የራሳችሁን የሆነ ነገር ብቻ ሳይሆን እንደ ቻናል የፈለጋችሁትን ነገር ማስተላለፍ ትችላላችሁ። ግሩፕ ከሆነ ሰው ሰርች አድርጎ እናንተን ለማግኘት በጣም አዳጋች ያደርገዋል ማለት ነው። ኢቭን ላይገኝም ይችላል። ቻናል ከሆነ ግን ማንም ሰው ሰርች አድርጎ ስማችሁን ጽፎ ሊያገኛችሁ ይችላል ማለት ነው። ለዛ የግሩፕና የቻናል ልዩነት ይሄ ነው ማለት ነው። የቻናልን ጥቅም እንደነገርኳችሁ ከ1000 ወይ ከ2000 ካለፋችሁ በኋላ በቀጥታም ደግሞ በተዘዋዋሪም ክፍያ ማግኘት ትችላላችሁ ማለት ነው። ስለሱ በሌላ ቪዲዮ ሰራላችኋለሁ። አሁን ግን እንዴት ክሬት ማድረግ እንችላለን እንዲሁም ደግሞ ልዩነታቸውና ጥቅማቸው ምንድነው የሚሉትን ነው ያየነው። አሁን ቀጥታ ግሩፕ እንዴት ክሬት ማድረግ እንችላለን ወደሚለው እናልፋለን። ቀጥታ እዚህ ጋር ሶስቷን ሰረዝ እንነካታለን ግሩፕ ለመስራት ማለት ነው። እዚህ ጋር ኒው ግሩፕ የሚላል እዚህ ጋር የሚታያችሁ ከሆነ የግሩፕ ቀለል ያለ ነው። እዚህ ጋር ኒው ግሩፕ የሚላል የፈለጋችሁትን ሰው ሊሆን ይችላል። ለምሳሌ እዚህ ጋር የፈለኩትን ሰው አዳርጌ ላሳያችሁ። ከከፈትኩ በኋላ ደልቷለሁ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት 3 ሰዎች ወይንም ደግሞ 4 ሰዎች ሰሌክት አደረኩኝ ማለት ነው። ከዛ በኋላ ቀስቱን ነካዋለሁ ማለት ነው። እነዚህ ሰዎችን ግሩፕ ውስጥ አስገባለሁ ማለት ነው። እነዚህን 4 ሰዎችን ግሩፕ ውስጥ አስገባለሁ። እዚህ ጋር ስም አለ። ስሙን ለምሳሌ እንትን ልበላችሁ። ስሙን ለምሳሌ ዮናታን አልኩት ስሙን ለምሳሌ። ከዛ በኋላ ከኔ የሚጠበቀው ፎቶ ካለ ፎቶ ማድረግ እችላለሁ፣ ፎቶ ማስገባት እንዲሁም ደግሞ ኢሞጂዎችን የተለያዩ ነገሮችን ከጽሁፉ በኋላ መጠቀም እችላለሁ። ከዛ በኋላ ራይት በማለት ብቻ ግሩፕ መስራት እችላለሁ ማለት ነው። ራይት በማለት ብቻ ግሩፕ መስራት እችላለሁ። ነገር ግን ፍቃዳቸውም ስላሌለኝ አሁን ላይ መልሼ ሪሙቭ አረጋችኋለሁ ማለት ነው። እንዲሁም ደግሞ ጀስት ለእናንተ ለማሳየት ብቻ ስለሆነ ይሄንን እየከፈትኩ ያለሁት ሪሙቭ ላችኋለሁ። እዚህ ጋር
ያስገቧቸው የቀደሞቹ 4 ሰዎች እነሱ ብቻ ነበር መግባት የሚችሉት፣ መወሰን የሚችሉት እነሱ ናቸው። 4ቱ ሰዎች ይመካከራሉ፣ የፈለጉትን ነገር ማየት ይችላሉ። እነሱ እኔ ጋር ያለው ፊውቸር እንዳለ ይፈቀድላቸዋል። ኢሞጅ ማስገባት፣ ጽሁፍ መጻፍ፣ ሊንክ መላክ፣ የተለያዩ አይነት ነገሮች ይፈቀድላቸዋል። ቻናል ላይ ግን የተለያዩ አይነት ነገሮች አርጋችሁ ሊንክ እንዳይላክባችሁ ማድረግ ትችላላችሁ። ለምሳሌ ከናንተ ውጭ ማንም ሰው አክሰስ እንዳያደርግ ማድረግ ትችላላችሁ። እንዲሁም ደግሞ የተለየ ፎቶ እንዳይላክ ምናምን ማድረግ ይቻላል። እነሱን በሌላ ቪዲዮ እንመለከታለን ማለት ነው። ዛሬ ክሬት አደራረጋቸውን ነው ማሳያችሁ። የግሩፕ ክሬት አደራረግ ይሄን ይመስላል። በጣም ቀላል ነው። እንዲሁም ደግሞ እንደገባችሁ ፊት ለፊት ላይ ነው የምታገኙት ግሩፕን ማለት ነው። ከዛ አሁን ቀጥታ ወደ ቻናል አከፋፈት ነው የምንሄደው። እዚህ ጋር 3ቷን ሰረዝ ተነኳታላችሁ። ከዛ በኋላ ኮንታክትስ ሚለው ውስጥ ገባላችሁ ማለት ነው። እዚህ ጋር ኮንታክታችሁን ይዘረዝርላችኋል ማለት ነው። ኮንታክታችሁን ብቻ ነው የሚያሳያችሁ። ከዛ በኋላ እዚህ ጋር 3 ኦፕሽን ይሰጣችኋል። ኒው ግሩፕ፣ ኒው ኮንታክት እና ደግሞ ኒው ቻናል የሚላለ። እኛ ግሩፕ እዛ ውጭ ላይ ስለከፈትን እዚህ ጋር ይመጣልናል። ምንም አይነት ልዩነት የለውም ማለት ነው። ከዛ በኋላ ኒው ኮንታክት የሚላለ እሱንም ሰው መያዝ ከፈለጋችሁ ነው ተጨማሪ ሰው ቴሌግራማችሁ ላይ ይሄን የምትጠቀሙት። ከስር ኒው ቻናል የሚላለ አዲስ ቻናል ክሬት አድርገን እንለዋለን። የቻናሉን ስም እንሰጠዋለን ማለት ነው። ለምሳሌ ዮናታን አልኩት እኔ እንደተለመደው ዲስክሪፕሽን ጻፍ ይለኛል። ከዛ በኋላ ለምሳሌ ዲስክሪፕሽን አድርግለታለሁ። ከዛ በኋላ ቀጥታ ራይት አድርጌው ገባለሁ ማለት ነው። ከዛ በኋላ ፕራይቬት ቻናል ይሉንለ ወይስ ፐብሊክ ቻናል ይለኛል። እዚህ ጋር ፕራይቬት ቻናል ካረኩት ወይ ሊንክ ምልክላቸው ሰዎች ወይ ደግሞ እኔ ነኝ ማንቀሳቀስ የምችለው። ፐብሊክ ቻናል ካረኩት ግን ሁሉም ሰው መጠቀም ይችላል፣ ሰርች እያደረገ እየገባ ማለት ነው። እዛ ለምሳሌ እዚህ ጋር ሊንክ አስቀምጥልኝ ይለኛል። ለምሳሌ ያልተያዘ ሊንክ ሰጠዋለሁ ማለት ነው። ያልተያዘ ሊንክ እዚህ ጋር ለምሳሌ ያልተያዘ ይለኛል። ራይት አድርጌ አልፋለሁ ማለት ነው። 0 ሜምበርስ ነው ያለ ይላል እዛ ጋር። ቻናል ስለሆነ ሜቢ እስከ 100 ምናምን ድረስ ሰዎችን መቀላቀል ይችላላችሁ። ቻናል ስለሆነ በዛው እየቀላቀልኩ አሳያችኋለሁ ማለት ነው። ቅድም ግሩፕ ስለሆነ ብዙም አልደፈርኩም ሰዎችን ለማስገባት። ቻናል ሲሆን ግን ያን ያክል የሚያመጣው ለውጥ የለም። ኦኬ ቻናል ላይ ሰው አድ አድርጎኛል ነው የሚለው እንጂ ያን ያክል ለውጥ የለውም። ግን ደግሞ ግሩፕ ከሆነ ለ2 ብቻ ወይ ለ3 ለ4 ብቻ እንድታወሩ ተፈልጎ ስለሆነ አድ የምትደረጉት ትንሽ ችግር ስለሚያመጣ ስለነበር ሰዎቹን ሪሙቭ አድርጌያቸዋለሁ ማለት ነው። እናንተ እንደዚህ እየመረጣችሁ የፈለጋችሁትን ሰዎች ወይንም ደግሞ ያው ቻናል እስከሆነ ድረስ ማንም ሰው ቢገባ ጉዳት ስለሌለው ራንደምሊ እየመረጣችሁ ልክ በዚህ መልኩ አሁን ለምሳሌ ትንሽ ሰዎችን ልምረጥና እንዴት አድ አድርገን እንደምናስገባቸው አሳያችኋለሁ ማለት ነው። የሚፈቅድልን ቁጥር አለ። ከዛ በላይ በቀን አድ እንድናደርግ አይፈቅድም ማለት ነው። ለዚህ ደግሞ መፍትሄው ምንድነው? ሰዎችን አድ እንዲያደርጉላችሁ መጠየቅ ነው። ጓደኞቻችሁ ሊሆን ይችላል። ቢያንስ 10 ጓደኞቻችሁ ቢኖራችሁ 100 ሰው አድ ባያደርጉላችሁ 1000 ሰው ይገባላችኋል ማለት ነው። ቻናላችሁ ውስጥ 1000 ሰው ገባ ማለት ደግሞ በቀጥታ ክፍያ ጀመረ ስለሆነ ለናንተ ይጠቅማችኋል ማለት ነው። እኔ ሰዎችን አሁን አድ እያረኩኝ ነው። ለቆለፉት ሊንክ ይልክላችኋል። እንዲሁም ደግሞ ያልቆለፉ ሰዎች ካሉ ቀጥታ ወደ ቻናሌ ሜምበርነት ይቀላቀላችኋል ማለት ነው። እዚህ ጋር እንደምትመለከቱት እንመርጣለን። ይሄው ከዚህ ከ100 በላይ አይቻልም ብሎኛል። ከ100ዎቹም ደግሞ ማይፈልግ ሰው ስለሚኖር የተወሰኑትን ይቀላቀልና የቀሩትን ይተዋቸዋል ማለት ነው። ሴንድ ሊንክ ብያለሁ። ሊንኩን ልላክላቸው ወይ ነው ያለኝ። ለሚገቡት ሰዎች ሊንኩን እንዲልክላቸው አድርጌያለሁ። እንግዲህ እንደምትመለከቱት እዚህ ቻናል ውስጥ 56 ሰው አሁን ገብቷል ማለት ነው። እነዚህ 56ቶቹ የቻናሌ ሜምበሮች ናቸው ማለት ነው። የቻናሌ ሜምበሮች ናቸው። ከዛ ለምሳሌ አሁን አንዳንድ ነገሮችን ላስተካክል። እስክሪብቶ ምልክቷን ነክቼ ለምሳሌ ፎቶ ማስገባት ይኖርብኛል። ፎቶ ላይ ለምሳሌ ይሄንን ላይ አድርገው ዝም ብዬ ፎቶ ላይ ይሄኛውን አደርገዋለሁ። ከዛ በኋላ ዮናታን ሚለው አለ። እዚህ ጋር አንዳንድ መቆላለፍ የምችሏቸው ሴቲንጎች አሉ። እነሱን በቀጣይ የምንመለከት ይሆናል ማለት ነው። አሁን ላይ ቻናል ቢውልድ ከማድረግ አንጻር ስለሆነ ይሄን ቪዲዮ እየሰራን ያለ ነው። ቻናላችንን በዚህ መልኩ ሰርተን እንጨርሳለን። ለምሳሌ እኔ አሁን እዚህ ጋር አምጥቼ የለቀኩ ቪዲዮ ነበር YouTube ቻናሌ ላይ። እዚህ ጋር አምጥቼ ሼር አደርገዋለሁ ማለት ነው። ለምሳሌ ያው እዚህ ጋር ሼር በማድረግ ብቻ ከነዚህ 56 ሰዎች ውስጥ ግማሽ አካባቢ ሰው ይገባል፣ ይመለከታል። ከዛ በኋላ አይቶ ከተመቸው ሰብስክራይብ ያደርጋል፣ ቪው ይቆጥርልኛል። ለኔ አሪፍ እንደዚህ አይነት ፊውቸሮች ይኖሩታል ማለት ነው። ነገር ግን ለተለያዩ አይነት እንትኖች መጠቀም እንችላለን። እዚህ ጋር የምትመለከቷቸው የተለያዩ አይነት ቻናሎች ናቸው። ልክ በዚህ መልኩ
ብዙ ሰብስክራይበሮች ከኖሯቸው በኋላ በቀላል መንገድ ገቢ ማግኘት ይችላሉ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።